እናታቸው ነች ረግማ አምስቱንም ልጆች አቁም አስቀረቻቸው። አላገቡም ማለት ነው። ሁለቱ አግብተው ነበር ግን 3 ቀን አልቆየም ተዳራቸው ሲበተም ማለት ነው። ምን ሆነ መሰላችሁ? በአንድ ወቅት እናትየው ጎረቤት ቡና ልጠጣ ሄዳ ስለ ባሎቻቸው ያወራሉ እና በቃ ሴክሹዋል የሆነ ነገሩን ዲፕ እያወሩ ነበር እና በጣም ስሜታዊ ሆና ተገግላ ወደ ቤት መጣች ማለት ነው። እና ያበደ ራስ ሰርታ ምናምን ባሏን ትጠብቀዋለች። ባሏ በጣም አድካሚ ስራ ነው የሚሰራው፣ የመንገድ ዝርጋታ ነው የሚሰራው፣ ኮብልስቶን ፈረጭ ነው እና ቀንም ሙሉ ሲፈልጥ ውሎ በዛ ላይ እግሩን መቶት በፋሻ ጠቅልሎ ታስሮ ነው የመጣውና ልክ እንደመጣ ቀጥታ ተወርውሮ አልጋ ላይ ወደቀ ማለት ነው። እናትየው አንዴ ተወሳለች እና እየጠበቀችው ነው በጉጉት ማለት ነው። ትዳብሰዋለች፣ ታሻሸዋለች። እባክሽ ተይኝ አሞኛል፣ ጫፌን እንዳትነኪኝ እያለ ያስጠነቅቃታል ማለት ነው በተደጋጋሚ። በኋላ በቃ ለመነችው ወፍ ዞር ሊል ነው በቃ እሱ ህመሙ ብቻ ነው የሚያዳምጠው። ከዛ ዘር የተመታ ይሁን የተረገመ ይሁን የጠየቃቸው ሴቶች ሙሉ እምቢ በሉ የተረገምክ ዘር ብላ ረገመችው ማለት ነው። ከዛ እሱን ትታ ሄደች። 5 ልጆች ወልዳለታለች፣ 7 ልጆች ነው የወለደችለት። ከዛ ትታው ሄደች። ከዛ የመጀመሪያ ልጁ አደገ፣ ጎረመሰ፣ ፍቅረኛ ያዘ፣ አገባ። አግብቶ እዛ ነገር ላይ እምቢ አለችው። በቃ እግሯን ግጥም አድርጋ ላሽ አለችው። ለመናት፣ 3 ቀን ሙሉ ለመናት፣ አልሆነም፣ ፈታት። ቀጣይ 2ኛ ልጁ አገባ ማለት ነው። እሱም እንደዛው እዛ ነገር ላይ እምቢ አለችው። ለመነ፣ አልተሳካም። አሁንም ላሽ አለችው፣ ፈታት። የቀሩት 5ቶቹ ፍቅረኛ ይዛሉ። ሁሉ ሰው ይወዳቸዋል። ልጆቹ ቆንጆ ናቸው ባህሪያቸው ማለት ነው። ሁሉ ሰው ይወዳቸዋል፣ ግን እዛ ነገር ላይ ይሻይሏቸዋል። ህይወታቸውን እስከ መስጠት ይሳሱላቸዋል፣ ግን እዛ ነገር ላይ ይሻይሏቸዋል። ምን ይባላል ይሄ እርግማን?